ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? እግዚአብሔር ይመስገናለሁ እኔ ሰላም ነኝ። እንግዲህ በቤታችን በቀላሉ እንዴት የፀጉር ውህድ እንደምንሰራ አሳያችኋለሁኝ። እኔ የጠቀመኝን እና የምጠቀመውን ማለት ነው። አቮካዶ በነገራችን ላይ ገዝቼ እንደዚህ ቆራርጬ ምናምን በኪስ ቁጥር ቁጥር አድርጌ ከፍሬዘር ነው የማስቀምጠው። እዛ አንዳንዲቱን እያወጣሁ እጠቀማለሁ ማለት ስታጠብ እያወጣሁኝ ሩዝ እና ሙዝ፣ አቮካዶ ከሌላችሁ ደግሞ አንዱንም መጠቀም ይቻላል። ግን ስላለኝ ሶስቱንም ነው የምጠቀመው። እዚህ ጋር የበሰለ አቮካዶ አለኝ። በነገራችን ላይ አስሊው አቮካዶ ልብሱ ጥቁር ነው፣ ውስጡም እንዳለ ቅቤ ነው። አስሊ ያልሆነው ደግሞ አክደር ነው። የበሰለ ይመስላል ግን ውስጡ በጣም ጥቁር ነው የሚለው አንዳንዱ እና ይሄ ጥሩ ነው። እዚህ ጋር ሁለት አይነት ሙዝ አለኝ። በጣም የበሰለና እንዲሁም ደግሞ ብዙም ያልበሰለ። እኔ ግን በጣም የበሰለውን ነው የምጠቀመው፣ አሪፉ ይሄ ስለሆነ ማለት ነው። አቮካዶ በጣም በስሏል ከመጠን በላይ። በጣም ነው ለፀጉር የሚስማማው አቮካዶ በጣም አሪፍ ነው። ለኔ ይስማማኛል፣ በተለይ ለደረቅ ፀጉር። በነገራችን ላይ እዚህ ላይ ማለት ነው በቤታችን ውስጥ ቅባት እያዘጋጀን የምንጠቀም ሰዎች ከፀጉራችን ከ10 ቀን ከ12 ቀን እንዲሁም በዛ ከተባለ ከ15 ቀን በላይ ማቆየት የለብንም። ምክንያቱም ከተለያየ ቅመማ ቅመም ስለምንሰራቸው ለፀጉር ጠቃሚ ነው፣ ግን ደግሞ በቶሎ መታጠብ ይኖርብናል። የቀረ ከስሩ ነው የሚነቀለው። እኔ ስለሚያጋጥመኝ እኔ የጠቀመኝንና የጎዳኝን ነገር ነው የምነግራቸው። እንደዚህ አቮካዶን ልጭ አለሁኝ። ከዛ ጠቆር ያለው ሙዝ ነው የምጠቀመው። እንግዲህ በትዕግስት ተከታተሉኝ፣ ምንም ማድረግ አልችልም። እንዲሁም ደግሞ ሸር እና ሰብስክራይብም እያደረጋችሁ አበረታቱኝ። እንዲሁም ደግሞ ይህን የማታገኙ ሰዎች ሩዝ እና ካሮት አብስላችሁን መጠቀም ትችላላችሁ። በጣም ምርጥ ነው። ያን ራሱ ለፀጉር ጠቃሚ ነው፣ አሪፍ ነው። በተጠቀሙት ብቻ ያገኛችሁትን ነገር ተጠቀሙ። ዝም ብላችሁ ከመታጠብ ይሻላል። ዝም ብለን ስንታጠበውና ውህድ ተቀብተን የምንታጠበው ፀጉራችንን የሆነ ይለያያል። ስለዚህ ያገኘነውን በቤታችን ውስጥ ያገኘነውን ትንሽ ነገርም ቢሆን ተጠቅመን መታጠብ። እዚህ ጋር ደግሞ የበሰለ ሩዝ መስሪያ አለኝ። የሚበቃኝን ያህል ነው ማረገው። እዚህ ጋር ደግሞ የሩዝ ውሃና የሽንኩርት ልጫ እና ቁርንፍድ አንድ ላይ አፍልቼ ማለት ነው። መልኩ እንደዚህ ነው። የሽንኩርቱን ከረል እና ያዘውን እዛ ትንሽ አደርጋለሁ። ከዚህም እዚህ ጋር ደግሞ ቅባት አለኝ፣ የሽንኩርት ቅባት። እዚህ ጋር ኮኮናት ኦይል አለኝ። እዚህም እጨምራለሁ የሚበቃኝን ያህል። እዚህ ጋር ደግሞ ዘይት ዘይቱን እኔን አንድ ላይ አድርጌ ፈጭቼ በልብስ አጠላዋለሁ። በነገራችን ላይ ሳጠለው የሙዙ ፍሬ ትንሽ የሆኑ ፍሬ ያሉ እነዛ ይወጣሉ፣ ፀጉሬ እንዳይቀር እንደዚህ አጥልዬ ነው የምቀባው። በጣም አሪፍ ነው።
በጣም ቅቤ በሉት። በነገራችን ላይ እኔ ምንም ቢፈጠር ምንም ቢሆን ፀጉሬን ውህድ ሳልቀባ አልታጠብም። በቃ ምንም ብዬ ለፀጉሬ ምክንያቱም አሪፍ ነው። እዩትማ ቅቤ በሉት ልስላሴው፣ በዛ ላይ ደግሞ ስትቀቡት የሆነ ስሜት አለው። እሺ ቀብቼ ነበር የማሳያቸው። እዚህ ጋር ፀጉሬን እየፈታው ነው። አዲስ ጀማሪ ነኝ። ለማንኛውም አበረታቱኝ እሺ። ፀጉሬ ጫፍ ጫፉ መቆረጥ አለበት፣ ግን ደግሞ በውስጥ ሻወር ተበጥሮ ሁሉም እኩል ሲሆን ነው ፀጉር የሚቆረጠው። እኩል አድርገን ማለት ዝም ብሎ እንዳገኘን አንስተን ፀጉር አይቆረጥም። በውስጥ ሻወር ስናበጥረው ግን ሁሉም አንድ ላይ ይረዝምና የተባለጠውን እናገኘዋለን። የዛኔ መቁረጥ እንችላለን። አዎ ቶሎ ፍጭ፣ ዝም ብለሽ እስኪ አትከስክሽ። የጭንቅላት መነቃቃት ነው። እሺ ማሳጅ ማድረግ፣ እሺ ማሳጅ ማድረጋችንም እንዳትረሱ። በነገራችን ላይ ፀጉራችንን ቅባት ስንቀባ አንደኛ ቅባቱን በኩባያ ሞቅ ያለ ውሃ አድርገን መቀቤቱን ከዛ ሙቅ ውሃ ላይ አድርገን ሞቅ ቢል የተሻለ ነው። ሲቀጥል ደግሞ ቅባት ከመቀባታችን በፊት ውሃ ነገር ጨት ስናደርገው ቅባቱን የመቀበል ባህሪ ያለው ፀጉራችንን ለዘብ ሲል ይቀበላል። በዛ ላይ ደግሞ ለዘብ አድርገን ስናበጥረው እና በደረቁ ስናበጥረውም ይለያያል። በደረቁ ስናበጥረው ይረግፋል ፀጉራችንን። ግን ደግሞ ውሃ ነገር ረጨት ለዘብ አድርገን ስናበጥረው አይሰበርም ፀጉራችንና እንደዛ አድርገን መንከባከብ እንችላለን። ለእኔ የጠቀመኝን ነው የምነግራቸው። በነገራችን ላይ እንግዲህ ከእናንተ የተሻለ እውቀት ኖሮኝ አይደለም፣ ግን የጠቀመኝን። ፀጉሬ በጣም ደረቅ ነው። ሲያዩት ለዛ ያለው ይመስለን እንጂ ፀጉሬ ደረቅ ነው። ፀጉራችንን ስናበጥረው እርግፍ የሚል ከሆነ ከጫፉ እየተሰበረ ነው። ከስሩ ከሆነ የሚነቀለው ደግሞ ይህ መርዘም እድል አለው፣ ግን ደግሞ ይሳሳል። ከስሩ የሚነቀል ከሆነ ከጫፉ ከሆነ የሚሰባበረው ክስክስ እያለ የሚረግፍ ከሆነ አይረዝምም። ስለዚህ ፀጉራችሁ ምን እንደሚወድና እንደማይወድ ለይታችሁ ማወቅ፣ የፀጉራችሁን ባህሪ። እዛ ወደ መቀባት። በነገራችን ላይ አሪፍ ነው፣ ደስ ይላል። ሞክሩት። እና ደግሞ ምን መሰላችሁ፣ አሁን እንደዚህ ፀጉር ውህድ ሰርታችሁ ለመቀባት ምናምን ጊዜ የምታጡ ሰው አንዴ ፈጭታችሁ በኪስ ቁጥር አድርጋችሁ ከፍሬዘር ማስቀመጥ። እዛ ልትቀቡ ስትሉ ውጥት አድርጋችሁ ማለት እንደ ማታ ልትቀቡ ከሆነ ከትንሽ ሰዓት በፊት አውጥታችሁ መቀባት ትችላላችሁ። ሞ ግዴታ ማለት ልትታጠቡ ስትሉ ነጋ ነጋ ማዘጋጀት ሳይሆን አዘጋጅታችሁ ማስቀመጥም ትችላላችሁ፣ የማይመቻችሁ ሰዎች። እኔ ግን እግዚአብሔር ይመስገን ጊዜን አመቻችቼ መጠቀም እችላለሁ። እንደዚህ ቀብቼ ጨርሻለሁ። ማሳጅ እያረኩ ነው በደንብ ወደ ጭንቅላቴ እንዲገባ። እንደዚህ ማሳጅ አድርጌ ለ2 ሰዓት ነው ባቆየው። እዛ በላይ አላቆየውም። አንዳንድ ጊዜም ለ2 ሰዓትም ማላቆይበት ጊዜ አለኝ፣ ማቆይበት ጊዜ አለኝ። ግን ደግሞ ከ3 ሰዓት በላይ ማቆየት ጭንቅላታችንን በጣም ይረሳል፣ እንዳይነቀል ማለት ነው።
ለ2 ሰዓት አቆይቼ ነው የምታጠበው። እንዴት ነው? ኧረ ተው ለቤት ሰው አታስጠብቂ። ደግሞ እዚህ ላይ ደግሞ ፀጉሬን ስኮልብ መጀመሪያ ልብስ ነው የማደርግበትኝ ውስጥ፣ ከዛ ፌስታል፣ ከዛ ደግሞ ድጋሚ ልብስ። ምክንያቱም ፌስታሉ እንትናችን ፀጉራችንን እንዳይጎዳው ለ2 ሰዓት ምናምን ስለማቆየው ፀጉርን እንዳይጎዳው ጥንቃቄ አድርጌ ነው የምጠቀመው እኔ። እሺ የፀጉሬ ነገር ሌላው ላልሰራም እንጂ ፀጉሬን እንከባከባለሁ። እንደዚህ አድርጌ ጨርሻለሁኝ። መልካም ቆይታ። በድጋሚ እመጣለሁኝ። አበረታቶኝ። ሰላም ሁኑልኝ። አመሰግናለሁ።